እንደምን ዋላችሁ ውድ ቤተሰቦቼ። ዛሬ ወደ ሚሊዮነር የሚወስዳችሁን ፕላትፎርም ይዤላችሁ መጥቻለሁ። ይህ ፕላትፎርም እንግዲህ በሀገራችን ውስጥ የተለያዩ ፕላትፎርሞች መግባታቸውን ተከትሎ ከቤተሰቦቼ ከሶሻል ሚዲያ ቤተሰቦቼ የተለያዩ ጥያቄዎች ተነስቶልኝ ነበረ። በውስጥ ደርሶ የነበረ ውጤታማ የሆነው ፕላትፎርሞች ወይ ደግሞ ለኛ ሀገር ተስማሚ የሆኑ ፕላትፎርሞች የትኞቹ ናቸው ብላችሁ ጠይቃችሁ ነበረ። እንግዲህ በአሁኑ ሰዓት ብዙ ፕላትፎርሞች ተመሳሳይ የሆኑ ስራዎችን ይሰራሉ። ነገር ግን ቀድመው ከመምጣታቸው የተነሳ ኢምፕሩቭ ሳይሆኑ ወይ ደግሞ ያልተሻሻሉ በመሆናቸው አብዛኞቻችን ተጠቃሚዎች እየተጉላላችሁ ወይ ደግሞ በቂ ያልሆነ ጥቅም እያገኛችሁ እንዳልሆነ በውስጥ አውርታችሁኛል። ስለሆነም ዛሬ እስኪ ምርጡና አሪፍ የሆነ ፕላትፎርም ላስተዋውቃችሁ። ይህ ፕላትፎርም በመቶ ሀገራት ውስጥ ከመቶ በላይ ሀገራት ውስጥ ተግባራዊ የሆነ እየተጠቀሙበት ያለው አሁን በቅርብ ጊዜ የመጣ ፕላትፎርም ነው። በቅርብ ጊዜ የመጣ ፕላትፎርም ከመሆኑ የተነሳ ከሌሎች ፕላትፎርሞች ተሞክሮን በመውሰድ ብዙ መሻሻሎችን አድርጎ ወደ ገበያው መጥቷል ማለት ነው። እንግዲህ ዲጂታላይዜሽኑን ተከትሎ በሀገራችን ስራ አጦች እንደ መብዛቱ የተነሳ ብዙ ስራ አጦች አሉ፣ ያልተማሩ አሉ፣ የተማሩ አሉ እና እነዚህ ሰዎች በቀላሉ ቁጭ ብለው ገንዘብ የሚያገኙበት ፕላትፎርም ነው ማለት ነው። እንግዲህ ስራ ያላቸው ሰዎችም ጎን ለጎን ይሰሩታል ማለት ነው። መደበኛ ስራ ያላቸው ሰዎች በስልክ ብቻ ስለሚሰራ በቀላሉ ስልካቸውን ከፍተው አስቀምጠውት ኦንላይን ስለሚሰራ የሚሰሩት ነው ማለት ነው እና ትርፍ ሰዓት ወይ ደግሞ ትርፍ ጊዜ ያላችሁ ጎን ለጎን መስራት የምትችሉ ይሄንን አፕ በቀላሉ አውርዳችሁ መጠቀም ትችላላችሁ ማለት ነው። ብዙዎቻቸው አሁን አዲስ ወደ ኢትዮጵያ የገባና ያከፋፈሉም ዘዴ እንደ ኖርማል በአገር ውስጥ ባሉት ባንኮች እንደ ንግድ ባንክ፣ አቢሲኒያ ባንክ፣ አዋሽ ባንክ እና ቴሌብር የመሳሰሉት ሊያስገባላችሁ ያስገባል ማለት ነው። ፕላትፎርሙ ያገኛችሁትን ያስገባላችኋል ማለት ነው። እና ይህንን ፕላትፎርም ለመስራት ዝርዝር አሰራሩን እንደሚታወቀው ተከታታይ የሆነ ቪዲዮ ሰራላችኋለሁ። ነገር ግን አሁን ላይ ፕላትፎርሙን ለመጠቀም በመጀመሪያ ወደ ፕሌይ ስቶር ገብታችሁ ፕሌይ ስቶርን ከከፈታችሁ በኋላ ፕሌይ ስቶር ላይ ገብታችሁ ኒኪ ላይቭ አፕ ብላችሁ ሰርች ታደርጋላችሁ፣ ይመጣላችኋል። እሷን ትነኩና ዳውንሎድ ማድረግ ነው። ዳውንሎድ እንዳደረጋችሁት ወደ ስልካችሁ ላይ ቀጥታ ይመጣል ማለት ነው። ከዛ በኋላ ቀጥታ አፕሊኬሽኗን ከፍታችሁ አካውንት ከፍታችሁ ወደ ላይቭ መግባት ነው ማለት ነው። ወደ ላይቭ ስትገቡ የፊት አሻራ እና ስም እና አይዲ ስለሚሰጣችሁ በቀላሉ በዛ ገብታችሁ የቀን ውሏችሁን ተቀምጣችሁ ላይቭ ላይ ትሰራላችሁ ማለት ነው። በእንደዚህ አይነቱ ቀጥታ ከፍላችኋል ማለት ነው። በዚህ አይነት ይቀጥላል ማለት ነው። አማራጭ ደግሞ የኔን ሊንክ ባዮ ላይ አስቀምጥላችኋለሁ። ከባዮ ላይ እያወረዳችሁ በዛ ሊንክ እያወረዳችሁ መክፈት ትችላላችሁ ማለት ነው። በደንብ አስረዳችኋለሁ። በሚቀጥለውን ቪዲዮ በደንብ ሰራላችኋለሁ። ባባይ